ሰላም ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እንደቆያችሁኝ? እኔ በጣም ደህና ነኝ። እናንተስ እንዴት ናችሁ? ሁሉ ሰላም ነው ወይ? ቆይታችሁ እንዴት ነበረ? እኔ ተመልሼ መጥቻለሁኝ። ባለፈው እንግዲህ ጓደኛዬ ጋር ቆንጆ ቪዲዮ ሰርተን ነበረ አይደለ? እና ፕራንክ ስላልሆነ ለዩቲዩብ ቪዲዮ ጋብዣለሁኝና የምወዳቸውና የምጠላቸውን ነገሮች ምናምን እያልኩ እየጠየኳት ነበር ስናወራ የነበረው። ለማንኛውም ፈታ እንዳላችሁበት ተስፋ አደርጋለሁኝና ከዛም በኋላ ደግሞ የእናቶች ቪዲዮ ሰርቻለሁኝ። ያንኳ እውነት ለመናገር አቅሜን የጨረሰው ቪዲዮ ነው እውነት ለመናገር። ምክንያቱም በጣም ስሜታዊ የሆንኩ ከዛ ያቋረጥኩ ለ2 ቀን ነው ለ3 ቀን ከዛ መጨረሻ ላይ እንደው መተው አምሮኝ ነበርና ብቻ አይታችሁት እንደሆነ ቪዲዮም ላይ ትንሽ ማሞኝ ስለነበረ በጣም ልክ አልነበረምና ግን በጣም አልፍቶኛል። የእውነት በጣም የደከምኩበት ቪዲዮ ነው። ለማንኛውም እሱ ነበረ። አሁን ደግሞ ወንድሜ ጋር ሰርተን ነበርና በጣም የሚያስቅ ቪዲዮ ነውና ዩቲዩብ ነው ሳልለው በፊት በጣም እያሳቀኝ ነበረ። በቃ ከዛ ዩቲዩብ ነው ስለው ደግሞ ትንሽ እንትን አለ ፈራ። ግን በቃ እየሳኩ ነው። በቃ እንጃ እኔ ራሱ የሆነ ሰዓት ላይ ለቪዲዮ መቅረጽ የነረስቸው ልክ እሱ ጋር እንደማወራ ዝም ብዬ እንደምናወራው እያሳቀኝ ነበርና ብቻ አሪፍ ነው ተወዱታላችሁ። እና ባለፈው የሰርጉን ቪዲዮ ጋብዣችሁ ጥሩ ታይቷን ጥሩ ቪው አግኝቷልና አመሰግናለሁኝ። ዩቲዩብም በፍጥነት እያደገልኝ ስለሆነ አመሰግናችኋለሁ። አንዳንድ ጊዜ በዚህ ዩቲዩብ ምን አየው መሰላችሁ ሼር አደርጋለሁ ዩቲዩብን ያው አዲስ አካውንት ስለሆነ ቶሎ እንዳድርግልኝ ስለምፈልግ ሼር አደርጋለሁኝ። የተመቻቸው ወይም ደግሞ ሊያበረቱኝ የሚፈልጉ ያግዙኛ ሰብስክራይብ ያደርጉልኛል ብዬ ስለማስብ ማለት ነውና አንዳንዶቹ የእውነት ልባቸው ይገርመኛል። የእውነት ወዳው ሰብስክራይብ አድርገው አይዞሽ በርቺ፣ ሰብስክራይብ ማድረጉ ብቻ ሳይሆን በርቺ ስሪ ሰብስክራይብ አድርጌልሻለሁ ምናምን ብለው ፈቷን ስተው ድረስ ነው የሚልኩልኝና በጣም ልባቸው የሚገርመኝ ሰዎች አሉና አንዳንዶች ደግሞ እና ምን አገባን ወይ ደግሞ ብቻ ብዙ ነገር አለውና እና የሰውን ተፈጥሮ ያያዩበት ነው። ካሁኑ ግን አሪፍ ነው ነው ተመናገር ነው። በጣም ደስተኛ ነኝ። እኔም እየሰራሁ ነው፣ እናንተም እያገዛችሁኝ ነው። ከዚህ በበለጠ እንግዲህ ጥሩ ቪዲዮ ሰርታ ታስደስተናለች ብላችሁ ነው። እኔም ለዛ ደግሞ ዝግጁ ነኝ። ግን ታገሱኛላችሁ ሁሉም ጊዜ ስላለው እንደዛ ነው። ለማንኛውም የኔና የወንድሜን ቪዲዮ ተጋበዙልኝ። አሪፍ ነው፣ ዘና ትሉበታላችሁ። ልጁ እንደውም ዝም ብሎ ነው የሚያዝገኝና አሁንም በጣም እያሳቀኝ ነበረ። ለማንኛውም እናንተም ፈገግ እያላችሁ ተጋበዙልኝ። አሪፍ ቆይታ ነበረ እላችኋለሁኝ። ወንድሜ ግን አንተዋወቅምና ማዝኛለሁኝ። ትንሹ እንዴት ነህ? ደህና ነህ? ምን አባክ ያስቀሃል? ስማ አሁን ዩቲዩብ እየሰራው ነውና ማለት ነው። ስለዚህ ልጠይቅህ ነው ጥያቄ ምንም እንደማመልስ አውቃለሁ፣ ግን ልጠይቅህ አሁን የምወዳቸውን ነገሮች እስቲ የምወደው ምግብ ለምሳሌ እሱን እኮ ነው የምልህ። አሬ ስራህን የምወደው ምግብም አለ። ለምሳሌ እንትን አሁን ምግብ ቤት ብንሄድ ምናምን እያልኩ ሳወራ የነበረው እኮ መቼም ያው አንዳንዴ ነው ባገኘው ነው እንጂ እኮ ሁሉም ትበያለሽ ሁሉም እወዳለሁ። ግን በቃ በጣም መጓጓው ወይ ብበላ ብዬ የምለው ምናልባት ስማ ይሄን አይተው ቢያመጡልኝ እንትኖች እነዚህ ምግብ ማን ታሪያ ሰሙና ላይ ጎዝሮ ይሄው ምናምን ለምሳሌ ጥብስ በጣም ነው የምወደው። አይ ሀብታም ነው ትላለህ እኮ አንተ። ያ ሳምርበት ማትታግላለህ እኔ አንተ ተዳው እንዳለኝ አንተ ልጅ አሁን እንዴት ነው ደሃ የምሆነው? አይ ዲክረስ እኮ ይችላል ሳይኖርሽ ጥብስ ብለሽ መጣራት የሚያድን ነገር ነው። ይዝጋ የተመታ እዚህ ሀገር አዲስ በተረረበት ሰዓት አሁን ጠብሱታ አይደል? ዲያ እኮ ነው ልጁ።
እሺ ስማ፣ አይ አሁን የምሬን ነው። እሺ ሙዚቃ ነገር አሁን ሙዚቃ የምወደው የተለየው ሙዚቃ የለም። ሙዚቃማ አለ። ሙዚቃማ አንድ ሙዚቃ በጣም ብዙ ሙዚቃ ላይ ያንን አይደለም። እስቲ ንገረኝ። ያንንም ፍሬም ታዲስ ነው ፍሬም ማለት የሚባለው ሰው ወይ ዘንድሮ የሚሆነው ያው መሮሻ ነው። እሱን በዲያሪ ሰምቻለሁ። ወላሂ በጣም አንድ ቀን ሰምቻለሁ። እሱን ኤፍሬም ታምሩ ነው እወዳለሁ። ግን አሁን ወይ ዘንድሮ ነው ምን ሆኜ ነው ወይ ዘንድሮ የምለው ከዚህ በላይ እንድትወል ነው ሰሞቶች ነው። አይ ወይኔ ጉዴ! እሺ ወይ ዘንድሮ አይ ግን እውነት የድሮ ሙዚቃ እኮ ሁሉንም እወዳለሁ። ግን አለ ደግሞ የምወዳቸው ስዘፍን ሰምተኸኝ አታውቅም? አሁን ለምሳሌ አሁን ስትደውልልኝ እየሰራሁ ልዝፈንልህ። አመል አለብኝ እኔ ሱሰኛ ከፊት ምናምን እንዳለ ምናምን ፍጥሬ ድምጼ ተስረቀረቀ አይደለ? እንዴት አፎንዶ ታሰውኩ ምን ነው እንደመረ ተለሰርኩ እንዴ ታይኒ ቴድሮስ ታደሰ አለ፣ ኬኔዲ መንገሻ አለ። ይሄ በመላነው በመላሰው መውደዴ ዜማው ራሱ ጠፋ። እነሱንም አንተ አትባቸው። እነሱ ብዙ ተከፋቸው። ግን አህመድ እውነት አርጅቻለሁ። እንደ አሁን እኮ የስንት አመት ሙዚቃ መሰለኝ? የዛሬ ስንት አመት መሰለህ? እኔ ሳልወለድ እኮ የወጣ ነው። አንቺ ሳትወለድ ወልዶ ነበር። ሙዚቃው ተፈጥሯበት አይወድረታል። አይ ምሬን ነው። ግን ድሮ ነው በጣም እንዴ። አሁን እና አባቴ ምናምን ናቸው የሚሰሙት። አልተወለድሽም ወይ? ሌላ እናውራ። ምድውን እንዴ ስማ፣ እሺ አይ ልበላ ነው። እሺ የማይሆን ነው እባክህ። አንተ ጋር ወሬ አይሆንም ሲጀመር። ነግሬሽ ነበር እኮ አቃቆራው ነው ደግሞ ወራውም እኔ ሳልወራ አንቺም እኮ በጣም ነው ግፍ እኮ ሰራሽላት። እንደው ይከለሪ ነው አብር ብላ የምር እኮ ነው የዛሬ 20 አራሽ እና ካያው ከሆነ ያው እኔ 30 አመት የሞላው ሙዚቃ አለ እንጂ ይኖራም ብዬ ነው መቼስ በጣም እሱ ጋር ፈር ብላ አንተ ግን እኔ ሳረጅ የጡረታ ብር ይከፈላል አንተ ብለሃል እንዴ? ላንተ ነው እንደሚከፈለው? እኔን ለማስረጀት ታዲያ ሁሉ ምንድነው? እኔ ለማስረጀት አይደል? ተፈጥሮሽ አረተው ግን እሺ። አሁንም ወደው ፊልምሳ አንድ የምታውቀው የለህ? ግን እውነት ትናንት ቤቴን ሰምተህ ነበር ማለት ነው? እሺ ሀዲያ መጨረሻ አታውቅም? ኧረ እኔ እንጃ ምናምን ነው የምትለው። አንቺስ እንደ እኔ የተማረ ምናምን አሁን እንግሊዝኛ የሚያውቅ አለ? እኔ እኮ ግድ ማበሻ ይባላል አረቦች ይላሉ ማለት ነው። እንደዚያ ነገር አታወሪ እያልኩት ነው። እኔ አሁን እንግሊዝኛ ብዙውን እንደዚህ ወተት አረሮች የሚያጠዘጥዙ ሚሊሊክ ቴሌሊክ ምናምን የሚባሉ ነዛ ሚሊሊክ ቴሌሊክ ይባላሉ ማለት ነው። እና ማወቅ አለባቸው ግዴታ። ጥያቄውን ለመመለስ ነው። ማወቅ አለባቸው። በቃ ሰምታችሁ ሀናዲያውን ሚኒሊክ ጥሪሊክ ድሪሊክ ማወቅ አለባችሁ ይህንን ጥያቄ ለመመለስ። እሺ አሁን ፊልም እንኳን ነግሬህ አላውቅም። ቢያንስ የወይት ሀገር ፊልም እንደምወድ ታውቃለህ እንዴ? አይኔ እስኪፈርጥ እያየሁኝ ያው መቼስ የኢትዮጵያ እኮ ከ20 ደቂቃ አልፍም ብዬ ነው ማለት ይሄን ያህል አይኔን አያሳመኝም። ፖለቲካ ታንታ ስልኬ ላይ
ምን ማለት ነው? በጣም ለፋና ማለት ነው። ከዛ እንዴት ብሎ ተሰርቶ ምናምን ነው የሚበላው ተጥሮ ምናምን አሉ። ኧረ ቢቀርስ አይበላም። አሁን የአንቺ ዩቲዩብ ባይቀረጽስ ቢቀር እያልከኝ ነው? እና በጣም እኮ ተገላታ ነው አስደናቂ። እኔ እኮ አንድ ጥያቄ ነው የጠየቀው። አሁን ምን ችግር አለው እንዴ? ደግሞ እኮ አንድም አልመለስክም። አሁን ተቸግረህ አንድም እኮ አልመለስክ። አሁን አንድ ቢል ማለት ነው አንቺ የምትወጂው ነገር ፈጣሪ ነው ይችላል። እኔ ማለት ነው እኔ አሁን የራሴ ጓደኛ ብሆን አይባልም ለካ። አሁን የምወዳቸው ነገሮች ቀላል ናቸው። ይማ አንደኛ ትረካ ወዳለሁ፣ ሁለተኛ ፊልም፣ ሙዚቃ፣ ከዛ ያው መብላት ወዳለሁ። አራቱማ አሱማ አሮዘ አያልተለማ ታዲያ ባፈረከ ተንብሮ ያከለም ሾሬኔ ጀግራ ስማ የበላና የተማረ ወርቁ ያልቅም እኮ ስለተባለ ያው ትምህርቱ አልሆነም እና ስለዚህ ምግቡ ላይ ልበርታ ብዬ ነው። የሚበላ የለም እሱ ብሎ ኢትዮጵያ ነው። ኢትዮጵያ እንኳን ነዳጅ ነው። እዚያው ምናምን ምን ጎሎባችሁ? መቼስ የሚበላ ይጠጣል። ማረፊያ ቤት ይጠጣ እንኳን አንተ ጋር ማውራት እባክህ ድህነት ማንጣት ነው። ይቅርብኝ። እንደውም አይገርምህም? ኧረ እናቴ ድረሻ ለማንኛውም በቅርቡ ስለማገባ ሰርግ እጠራሃለሁ። እንግዲህ ለአሁኑ ይበቃል። ምን አይነት ሰው ማገባ ይመስላል? ግራ የገባው ነው። ታዲያ እኔ ስግብዳ ብመርጠው ለምን መሰለህ? ለሁሉም እኮ ብዬ ነው። መቼስ የትንሽ ወንድሜ ለምንም አያገለግል። ስለዚህ ጥሩ መከታ ባመጣ ይሻላል እኮ ብዬ ነው አሁን ፍለጋ ላይ እንደዚህ አልሰማሁሽም። ሸበካው ብዙ ይተባረጣው አልሰማሁትም ማለት እንዴት ይሰማል? እንዴት ይሰማል? ግን የምራውን አህመድ አሁን እኔ ራሱ ላገባ ነው ብለህ ታምናለህ? አሁን የማግባት ፍላጎት ያለኝም ስናን የሚያገባው በአጋጣሚ አሁን ሰው ድንገት ይሞት የለ ታዲያ ድንገት ብሞት የማገባውማ ድንገት አይደለም አስቤ ነው እንጂ አስቦ ማግባት አይደለም ድንገት አይደለም። እኔ ምን አሸይ ብዬ ከኛ ተማሪ ነው በሻሉ ድንገት አፈርታ ባርጅ ተማሪ ታፈርዋለ አይሄድ ይህን ሰምቶ አንድ ወንድ እንኳን አይመጣም። በቃ በዶ ይላስቀረኝ ጀምሮ እኮ ዛሬ ለትዳር እኮ ሀሳብ የለም እንዴ ማሰቡ ይሄ ምናምን ነገር ቀርቶ ነው። ኧረ እና ዝም ብሎ ነው የሚገቡ ሰው ዝም ብሎ ድንገት አያላሪ ድንገት ዝም ብሎ ቢግግቡት በቃ ድንገት አገኘዋለች አንድ ነገር ወደ ማገኘው አይደል መንገድ ልውጣ። ኧረ ችግር የለም ይመጣሉ። ያው በድንገት የተገባ ነገር ሊስሚያው ነገር ደግሞ ምን መሰለኝ በድንገት አገኘዋለች አንድ ነገር አታገር በድንገት ፈጫዋች አለች
እንዳለ ሰው ይዤ ነው አሁን ቆሜ የቀረሁት። እንዳለ ወንድም ኑሮኝ ነው። እኔ ደግሞ በድንገት ምን ታደርጊያለሽ ስትለኝ ነው ጭራሽ። አንዴ የተገባማ ይፈታም ይቀድዳል። እንዴት አባቱ የት ነው ያመልጥ? ለማንኛውም ይመችሽ። አመሰግናለሁ። አልዘጋምሽ። ለማንኛውም ሳምንት እስከምንገናኝ ድረስ ሰላም ቆዩኝ። ባይ ባይ።